በጉበት በሽታ የተለከፈ ሰው እንዴት መዳን ይችላል በቀላሉ የሚለውን የሶስቱን ሄፓታይተስ ኤ፣ ሄፓታይተስ ዲ እና ኢ የሚባሉትን ቀላል መፍትሄዎች አጋራችኋለሁ። ቢ እና ሲ የሚባሉት በባለሙያ የታገዘ መፍትሄ ቢሰጡ መልካም ስለሆነ አላብራራላችሁም። መፍትሄውን ለምትፈልጉ ሰዎች ግን እኔ ጋር መጣችሁ መውሰድ ትችላላችሁ። እነሱ ባለሙያና ክትትል ያስፈልጋቸዋል። በጣም ጥንቃቄ የሚፈልጉ ነገር ናቸው። ካልሆነ የሰው ልጅ ሕይወት ለሌላ አደጋ ማጋለጥ ስለሚሆን ብዬ ያው በግልጽ ልነግራችሁ አልወደድኩም። የሁለቱን መፍትሄ እንዳላቸው 100% አረጋግጥላችኋለሁ፣ ነግራችኋለሁ። በዚህ በሽታ የተለከፋችሁ ሰዎች ደውላችሁ ተብሎ ስለሚጠራው የጉበት ብክለት መፍትሄ ነግራችኋለሁ። በቀላሉ አርማጉሳ ወይም አቶች ሁለቱን ማለት ነው። አርማጉሳን አይታችኋል፣ ዩቲዩብ ላይ ቲክቶክ ላይ አይታችኋል። አቶች ደግሞ ዩቲዩብ ላይ ያለላችሁ፣ በፎቶአቸው ደግሞ የቴሌግራም ቻናሉ ላይ ያለላችሁ ተጽፎባቸው እዛ ላይ ወስዳችሁ መለየት ትችላላችሁ። አርማጉሳ ስሩን የአቶች ስሩን ሁለቱን ተሰበስቡና ሰብስባችሁ ስራቸውን ፈጭታችሁ አልማችሁ የሁለቱን ስር የተፈጨውን ስር በነጭ ማር ትለውሱና ጧት አንዳንድ ማንካ በትንሹ መውሰድ ሳልስት እየዘለላችሁ ማለትም ከ3 ቀን አንድ ቀን ከ3 ቀን አንድ ቀን እየዘለላችሁ መውሰድ። የማር ወለላ ተደጋጋሚ መውሰድ። የማር ወለላ ተደጋጋሚ ያለማቋረጥ የማር ወለላ እየወሰዳችሁ ይህንን መፍትሄ ከ3 ቀን አንድ ቀን ከ3 ቀን አንድ ቀን እየዘለላችሁ ለ7 ቀን ብትወስዱ ኤ የሚባለው የጉበት ብክለት ይወገዳል። ከናካቴው እናንተ ሰውነት ውስጥ ይጠፋል ማለት ነው። መፍትሄውን ስትወስዱ በጥንቃቄ በተባለው መንገድ ራሳችሁን አጎልብታችሁ ለሌላው ሰው አሳልፋችሁ ከመስጠት ይልቅ ቀድማችሁ በራሳችሁ አረጋግጣችሁ መሆን አለበት። እኔ መፍትሄ ስሰጥ ያው ለማንኛውም ሰው የምሰጠውን ቀምሼ አይቼ አረጋግጬ እኔ ወስጄው አይተው በእኔ ላይ ተጽዕኖ አለመፍጠሩን ካረጋገጡ በኋላ ነውና የምሰጠው። እናንተም ይህን መንገድ ብትከተሉልኝ ደስ ይለኛል። እኔ ህይወት ለማዳን አስቀድሞ የራስን ህይወት መስጠት የተሻለው መንገድ ስለሆነ መድኃኒቶችም ይህን መንገድ ይመርጣሉ። እንዲህ ለሚያደርግ ሰው ክንውኑን ለመስራት አብረው ይተባበሯቸዋል። ዲ ለምንለው ዲ ለሚባለው የጉበት ብክለት የቀጠጥና ወይም የጸደብተራ ቀጠጥና ወይም ጸደብተራ የሚባለው ቀጠጥና ጸደብተራን ሁላችሁም ታውቃላችሁ። ቀጥበልና የሃያ ጆሮ የሚባል ስም አለው። የሱን ስሩን ትፈልጉና ስሩን ፈጭታችሁ በስነ ስርዓት ስሩን ፈጭታችሁ አልማችሁ ነፍታችሁ በማር እየለወሳችሁ